እግር ብልጥ ነው ቂጥ ሞኝ ነው የሚባል ነገር አለ። ሙዚቃ በጣም እወዳለሁ። ባላገሩም ኮምፒቲሽን ውድድር ገብቼ እስከ 4ኛ ዙር ድረስ ሄጃለሁ። ክፉ ከሆነ ልብ ማሰብ ካልቻለ አይምሮ። ግጥም ዜማውን ራሴ ነኝ የሰራሁት። ሁልጊዜም ስጽፍ ደግሞ ከራሴ ነው የምነሳው። አንተ ያመንክበትን ነገር ነው ለሌላው ሼር የምታደርገው። ዶፍ ዝናብ የእውነት የረገጠው ነው። የመጀመሪያ ግጥሟ የመጣችው በዝናብ ውስጥ የመጣ ድምፅ ነው። ይሻላል በቃ ዝም ሰው ያንተን እውነት ያወቀ ሁልጊዜ ያንተን እሳት ማዳፈን ሲጀምር ከተናጋሪ ይልቅ ዝም ብለህ ድምፅህን አጥፍተህ ስራ። ሁልጊዜ ወደኋላ ተመልሰው ማሰብ የሚችል ሰው በፊት ላይ ይህን ነገር ከማድረጌ በፊት አሰላ ነበር የሚል ሰው አለ። ምንድነው እግር ብልጥ ነው ቂጥ ሞኝ ነው የሚባል ነገር አለ። በቃ ከዚህ በኋላ ከማሰብ ከማስላት ወጥቶ ተቀምጬ ነበር። ሰው አሁን መነሳት አለብኝ ያለ ነው ሰውዬ። ስሜ አብርሃም አንተነህ እባላለሁ። እዚሁ አዲስ አበባ ነው፣ ፒያሳ አካባቢ ጣሊያን ሰፈር የሚባል። ሙዚቃ በጣም እወዳለሁ። ከልጅነቴ ጀምሮ በትምህርት ቤት ከ4ኛ 5ኛ ክላስም እያለሁ ልጅ ሆኜ ነው ሙዚቃ የጀመርኩት እና ከዛ በኋላ በሃይ ስኩል ምናምን ደግሞ ሞር ሃይ ስኩል ሰውን ደግሞ ለጓደኞቼ በመስፈን ምናምን አሁን ደግሞ ወደ ባላገሩም ኮምፒቲሽን ውድድር ገብቼ እስከ 4ኛ ዙር ድረስ ሄጃለሁ። እጅግ በጣም ወደው ማከብረው ሙዚቀኛ ሮፍናን ኑሪ። የእሱን የመጀመሪያውን ከቨር ለቅቄያለሁ በአንድ ግዕዝ ስታር የሚባል አለ። በዛ ተለቆ የመጀመሪያውን ስራዬን እዛ ላይ እንትን ብዬ የመጀመሪያው ሞመንት እንደኛ ሀገር በጣም ከባድ ነው። ሙዚቃ ሁሉም ሰው ያውቃል፣ ችሎታህን ጎበዝ፣ አይዞህ፣ በርታ ይላል። እነሱ ጋር የሌለውን ነገር አንተ ጋር ሲያዩት በጣም ሁሉም ደስተኛ ይሆናል። ግን ለማገዝ ወይም ሳፖርት ለማድረግ አብዛኛው ሰው ወይ ራሱን ያሸሻል አቅሙም እያለው እና ሰው ግዴታ ራስህ መሄድ ይኖርብሃል። ስለዚህ ራሴ ነበርኩ የሄድኩት። በፊት ሙዚቃ አማተር ቲም ውስጥ የቲያትር ቲም ነበርና እዛ ላይ በሙዚቃ ነበርኩኝ፣ በውስጥ እሳተፍ ነበርና በዛ ውስጥ አንድ ማውቀው ሰው ነበረ፣ በኩራማን ይባላል እና አሁን አርቲስት ነው፣ ትልቅ ቦታ ደርሷል አሁን። እና ያኔ ተማሪ ነበር፣ እሱም ኪቦርድ ምናምን ይጫወት ነበረ። በጣም ጎበዝ ሰው ነው እና በሱ በኩል ዲሲዛማን ጎበዝ ፕሮዲውሰር፣ እጅግ በጣም ወደው ማከብረው ወንድሜ አሁን ላይ በብዙ በስራዎች እያገዘኝ ያለው እሱ ነው እና በሱ በኩል እሱን አገኘሁትና የመጀመሪያውን ስራ ዝምታ የሚባል ፕሮጀክት አብረን ሰራን ማለት ነው። የፈተነኝ ነገር ትልቁ ነገር ምንድነው? ሳፖርት የሚያደርግ ሰው ከዙሪያህ ላይ ካሉ ከፋሚሊም ጨምሮ ምናምን። አንዳንድ ሰው ልክ እንደዚህ አርት ሙዚቃ ምናምን ሰው የማያምንብህ ሰው አለ ብዙ ሰው እና እንደው የት ይደርስ ይሆን ምናምን የሚልህ ሰው አለ። ሰው በዛ ሞመንት ውስጥ በጣም ብዙ ፈተናዎች ነበሩ። ምክንያቱም እንዳልኩ እጅህ ላይ ያለው ነገር እንዴት ነው አንድ ነጋዴ ጎበዝ ነጋዴ ሆኖ ወይም በማዳበሪያ ያዘውን ነገር ለመሸጥ ገዢ ያስፈልጓል እና ሰው እዛ ጋር ልክ እጄ ላይ ያለውን ነገር እንዴት ነው አውጥቼ እንትምለው እንዴት ነው ማውጣው የሚለው ነገር በጣም ከባድ ነበርና እሱ በጣም ትልቁ ቻሌንጅ ነው። ዝምታ ግጥም ዜማውን ራሴ ነኝ የሰራሁት። አብዛኛው ሙዚቃዎችን ራሴ ነኝ የምሰራው እና ሁልጊዜም ስጽፍ ደግሞ ከራሴ ነው የምነሳው። ምክንያቱም ሙዚቃን እኔ ሁልጊዜ ማየው ወይም ለሌላም አርቲስት ሬኮመንድ ማድረግ የምፈልገው አንድ አርቲስት ሙዚቃ ግጥም ዜማ ራሱ የሚጽፍ ከሆነ ሞር ከራሱ ነው መነሳት አለበት ብዬ አስባለሁ። ምክንያቱም አንተ እንዴት ነው በጣም የምትወደው ምግብ ነው ለጓደኛህ ልትጋብዝ የምችለው እና አንተ ያመንክበትን ነገር ነው ለሌላው ሼር የምታደርገው። ሰው ዝምታን ስጽፈው እጅግ በጣም ፔንፉል በነበርኩበት ሰዓት ወይም ደግሞ ይሄ መጎዳት የሚባለው ትምህርት ቤት ሃይስኩል ላይ ወይ በጓደኞች ቡሊ የምትደረግበት ሞመንቶች ላይ ምናምን በዛ ሰዓቶች ላይ የጻፍኩት ሙዚቃ ነው እና ሞመንቱን አስታውሳለሁ። በጣም በቃ ደባሪ ሙድ ውስጥ ሆኜ ምናምን ቤት ውስጥ ቁጭ ብዬ ዶፍ ዝናብ የእውነት የረገጠው ነው። የመጀመሪያ ግጥሟ የመጣችው በዝናብ ውስጥ የመጣ ድምፅ ነው። ዝምታ ይሻላል የሚለው ሙዚቃ በጣም ሳይለንት ነው እና በዛ አጋጣሚ ነው የጻፍኩት። ዝናብ የረገጠው የእውነት ቁጭ ብዬ ዶፍ ዝናብ ይዘንባል ብዬ የመጀመሪያውን ግጥም ያኔ ነው የጻፍኩት።
ያ ለምሳሌ እንዴት ነው ትምህርት ቤት ሃይ ስኩል ስትሆን በቃ ነገሮችን አወኩኝ ወይም ደግሞ በቃ ደረስኩባቸው ብለህ የምታስብበት ሰዓት ነውና በዛ ሞመንቶች ላይ አንተ የምትፈልጋቸው ነገሮች አሉ። ሙዚቃ ትጫወታለህ ምን ትላለህ ምናምንና እዛ ጋር የሚቀልዱብህ ሰዎች አሉ ወይም ደግሞ አንተ የትም ቦታ አደርስም ብለው የሚገምቱ ሰዎች አሉ። ገርልፍሬንድ ትይዛለህ በዛው ምናምን ነገርና እነዛ ተጽዕኖች አሉና ሞር በዛ ነው ሙዚቃው የተጻፈው። በጣም እጅግ በጣም ከምትወደው ሰው ጋር አብረህ ቀጥለህ ሄደህ ምናምን ያ ሰው አንተን አለማክበር ሲጀምር አለመውደድ ሲጀምር ሁሉም ሰው ያንተን እውነት ያወቀ ሁልጊዜ ያንተን እሳት ማዳፈን ሲጀምር የዛኔ አንተ ሪል ከተናጋሪ ይልቅ ዝም ብለህ ድምጽህን አጥፍተህ ስራ የሚል መልእክትም ስላለው ሙዚቃው በዛ ስሜት ነው የተነሳሁት እኔ ማለት ነው። ሰው ቀደማት የመጀመሪያ ባልልም ግን በጣም ከጠበቅኩት በላይ እጅግ በጣም ትልቅ ምክንያቱም ከዚህ በፊት ወይ በትናንሽ ካሜራዎች ወይ በመናምን ነበርና ለኔ ልክ ትልቅ የሆነ በምን ላስረዳ የሆነ በጣም ብዙ የኳስ ደጋፊ ባለበት ሜዳ ውስጥ ብቻ ማል ሜዳ ላይ ልክ እንደመገኘት ነው ራሴን የቆጠርኩት። ይሄ ቦታ ለኔ አይገባም እስከሚል ድረስና እጅግ በጣም የሆነ የፍራቻም ስሜት ነበረው የደስታም ስሜት ነበረው ደብለቅለቅ ያለና አቅሜንም ማሳየት አለብኝ አልኩት ሰዓት ነበርና በጣም በቃ ይሄ ነው ድብልቅልቅ ያለ ስሜት ነበር። የመጀመሪያዎቹ ሞመንቶች ላይ ልክ የመጀመሪያው ሰዓት ላይ የመጀመሪያው ሹት ላይ የመጀመሪያው ሹት ላይ በጣም ፈርቼ ነበር። አይኔን ሁላ ይዞኛል የሆነ ነገርና ከዛ በኋላ ሁለቴ ሶስቴ ያለ ሲሄድ ኢነርጂ እየጨመረ መጣ። ሰንቦም ሲጨርስም ፀሐይ የወጣችውም ፀሐይ ተስፋን ይዛለች ያለቀሰ አይን ዳግም ይስቃል። ከኔ እንዲጠብቁ የምፈልገው ነገር እንደ አንድ ወጣት በኢነርጂ ነው ሁሉም ነገር የምሰራው። እንዳልኩ ከራሴ የህይወት ተሞክሮች ነው የምጽፈው ግጥም ዜማ በጣም ኢትዮጵያዊ የሚመስል ግጥም ኢትዮጵያዊ የሚመስል ዜማ መልእክቶችም ላይ በጣም ጽፍን ተጠንቅቄ እጽፋለሁ። ምክንያቱም የሚሰሙ ኩዮች አሉ እኔን የሚሰሙ ታላላቆች አሉ ከኔ እድሜ ከፍ ያሉ ሰዎችና ሰው ለነሱ እንዴት ነው እንዳለንበት ጄነሬሽን እንዴት ነው ማቀብለው ሙዚቃ የሚለው ነገር ያስጨንቀኛልና ሁልጊዜ ስጽፍ እጠነቀቃለሁ። ግጥሞቼ ላይ ሰው እንዲጠብቁ የምፈልገው ቆንጆ ነገር ኢትዮጵያዊ የሚመስል ነገር እህቴ ብሩክታዊት አንተነህ ታላቅ እህቴ ነች። እጅግ በጣም ወዳህ ማከብራት እህቴ የእውነት ፍቅር ነው ያለን ቤት ውስጥና ሁልጊዜም ሳፖርት ታደርገኛለች። በቃ ሻይ እንዳደረግ ከፍላጎትም ከምንም ብዙ ኃላፊነት ስላለባት እሷም ትልቅ ቦታ ደርሼ ማየት ትፈልጋለችና በመጀመሪያ እሷን ማመስገን እፈልጋለሁ። ቀጥሎ ዙሪያቸው ላይ ያሉ ጓደኞቼን እና እንዳልኩ ዲሲዛማን እጅግ በጣም ወደው ማከብረው ወንድሜ ነውና ከትንሽ እስከ ትልቁ በማረጋቸው ሂደቶች በሙሉ ገና እስከሚመጣው ፊውቸር ድረስ አስበው ምን ብሎ ሁልጊዜም ሳፖርት ያደርገኛል። እንዲህ መሆን አለበት ይሄ እንዲህ ቢሆን እንዲህ ነው ምናምን ያለ ሁሌ ሳፖርት ያደርገኛል። ወንድሜ እጅግ ወዳለሁ አከብራለሁ። ከዚህ በኋላ አብረን ብዙ ስራዎችን እንሰራለን። አንዳንዶች ህይወትን ስሌት አረጓት አንዳንዶችም ደግሞ አሰቧት አንዳንዶች በጥልቅም ሲረዷት ባለልባሞች ግን ኖሯት ክፉ ከሆነ ልብ አንዳንዶች ህይወትን ስሌት አረጓት አንዳንዶች
በጥልቅ አንዳንዶች ህይወትን ስሌት አረጓት፣ አንዳንዶች ደግሞ አሰቧት የሚለው ፓርት ሁልጊዜ እሱ ሙዚቃ ተጽፈው እሱን የተነሳውበት ለመጻፍ ሐሳቤ ምንድነው ብዙዎቻችን አብዛኞቻችን ሁልጊዜ ፌመስም ምንም ነጋዴም ምንም የኔ ታላላቆችም የደረሱበት ቦታ ይድረሱ ያሉበት ቦታ ላይ ሆነው ሁልጊዜ ወደ ኋላ ተመልሰው ማሰብ የሚችል ሰው በፊት ላይ ይሄን ነገር ከማድረጌ በፊት አሰላ ነበር የሚል ሰው አለ። ለምሳሌ መኪና መግዛት በቃ ፈልጋለሁ ምናምን ይላል። ግን መኪና ለመግዛት ግን አሁን ላይ ምንም እያደረገ አይደለም። ወይ ወረቀት ላይ የጻፈ አይደለም፣ ወይ ገንዘብ ላይኖረው ይችላል፣ ወይ ወረቀት ላይ የጻፈ አይደለም ምናምን ብቻ እንዲሁ ተኝቶ ይሄ ልክ ቀመርተኛ የምንለው ሰው ማስላት እንዲህ ቢሆን ምናምን የሚል ሰው አለና አንዳንዶች ደግሞ አሰቧት የሚያስብ ደግሞ ሰው አለ። ይሄን ነገር ማድረግ ፈልጋለሁ እዛ ጋር መድረስ ፈልጋለሁ የሚል ሰው አለ። ለምሳሌ ብዙ ሰው ቅድም ከራሴ እንደተነሳውለ ብዙ ሰው ቡሊ ሲደረግ ምን ሲል ምናምን በቃ አሁንማ ይሄን ነገር እንደዚህ አደርጋለሁ የሚል ሰው አለና አሁን ማሰብ እየጀመረ ነው አይምሮ። አንዳንዶች በጥልቅ ሲረዱ የሚለው ደግሞ ምንድነው እግር ብልጥ ነው ቂጥ ሞኝ ነው የሚባል ነገር አለ። በቃ ከዚህ በኋላ ከማሰብ ከማስላት ወጥቶ አንዳንዶች በጥልቅም ሲረዱት ባለልባሞች ዲኖሯት ክፉ ከሆነ ልብ ሰካልቻለ አይምሮ እንዴት ሊገፋ ነው ሕይወት ከምግባርንም ሽሮ አንዳንዶች በጥልቅ ሲረዷት የሚለው ሞመንት ደግሞ አብዛኞቻችን ጋር ያለ ስሜት ነው። በቃ አንዳንዴ በጥልቅ የምንረዳት ስሜት ማለት እንዴት ነው? አሁን ይሄን ነገር ማድረግ አለብኝ በቃ አሁን እስካሁን ሳስብ ነበረ ሳሰላ ነበረ አሁን እየገባው ነው ነገርየው ተቀምጬ ነበር አሁን መነሳት አለብኝ ያለ ነው ሰውዬ። አንዳንዶች ህይወትን ስሌት አረጓት፣ አንዳንዶች አሰቧት፣ አንዳንዶች በጥልቅ ሲረዷት ባለልባሞች ኖሯት ይላልና በፊት ነው ተንቼ ሙዚቃ ከመጻፊ ከምናምን በፊት ትምህርት ቤት ዘፈኝላቸው ለጓደኞቼ አብርሽ ጎበዝ ምናምን ሲሉኝ ቤቴ ገብቼ በቃ ሚዲያ ስትሪም ላይ ገብቼ እየተቀረስኩኝ ምናምን ብዬ አስባለሁ አሰላለሁ ምናምንና ግን ማሰቤ ማስላቴ ብቻ በቂ እንዳልሆነ ስረዳ ያኔ በጥልቅ መረዳት ስጀምር አሁን እንደ ልባም ሰው ተነስቼ የመጀመሪያዎችን ዜሮም ሙሉ ነች ሰርክሏን መጀመር ጀመርኩኝ። ዜሮ ያልኩኝ አንድ ያልኩኝ መሄድ ጀመርኩኝ አሁን ያለውበት ደረጃ ላይ ማለት ነው። ከዛ ክፉ ከሆነ ልብ ማሰብ ካልቻለ አይምሮ ታዲያ እንዴት ሊገፋ ነው ህይወት መልካም ምግባር ሽሮ የሚለው የሙዚቃ የመጀመሪያ ስቴፖች ላይ ያለውን ግጥም ሞር በደንብ ከቨር ያደርጋል። ምክንያቱም የመጀመሪያውን ግጥም መናገር እችላለሁ። ምክንያቱም ዶፍ ዝናብ ይዘንባል ዘንቦም ሲጨርስ ፀሐይ የሚለው ፓርት ለምሳሌ በጣም ዝናብ እየረገጠው የምትወደውን ሰው በቃ በጣም የምትወዳትን ገርፍሬንድ ልታገኛት ምናምን ፏ ብለህ ስትወጣ ስትል ዝናብ ርግጥ ያደርገዋል ምናምን ከዛ የተደዋወልክ ቆይ እንገናኛለን ቆይ ትንሽ ዝናብ እኮ እኛ ጋር እየዘነበ ነው ምናምን ትለው ትንሽ ዝናቡ ቆሞ ወገግ እያለ ሲመጣ ለአንተ ተስፋ ነው። ምክንያቱም በጣም የምትወደው ሰው ስለሆነች ያቺ ሴት በጣም የምትወዳት ሴት ስለሆነች ያቺን ሴት ለማግኘት ያቺን ቀን ላለማለፍ ግዴታ ሰማያ ወገግ ማለት አለባት እና ያቺ በዛ ሰዓት ለአንተ ትልቅ ተስፋ ነች። ስለዚህ ዶፍ ዝናብ ይዘንባል ዘንቦም ሲጨርስ ፀሐይ የወጣችውም ፀሐይ ተስፋን ይዛለች ይላል። ከዛ ያለቀሰ ዓይን ዳግም ይስቃል ያሾፈውን መልሶ ያዝናል። በአንተ ህይወት ውስጥ ሁልጊዜ ገብተው አንተን የረበሹ አንተን ያስለቀሱ አንተን ያሳዘኑ ሰዎች አሉ። ከዛ በኋላ አንተ ያን ሲዝን አልፈ ደግሞ መሳቅ ስትጀምር እነዛ ሰዎች አንተ በማታውቀው ሁኔታ ደግሞ ሲያዝኑ ምናምን ታያቸዋለህ። ግን አንተ በጣም ፐርፌክት ሰው እነዛ ሰዎች አስለቃሽ ሰዎች ናቸው ማለት አይደለም። ክፉ ከሆነ ልብ ማሰብ ካልቻለ አይምሮ የሚለው ፓርት ከዚህ ጋር ይገናኛል። እንዴት ነው አንተም የሆነ ሰው በዳይ የምትሆን ከሆነ ክፉ ከሆነ ልብ አንተም የሆነ ሰው ላይ ትራውማ ላይ መፍጠር የምትሞክር ከሆነ ህይወት ታዲያ እንዴት ሊገፋ ነው? እርስ በርስ የተበዳደልን ማየውን ነገር ውስጥ የገባን ዝም ማለት ይቻላል። ድምፅህን አፍርተህ ስራ ፎከስ አድርግ፣ ራስህን አሳድግ፣ ራስህን አንድ ቦታ አድርስ የሚል መልእክት አለው ማለት ነው። ዝቅ ማለቱ አንዱ እውነት አንዱ ማስመሰል ሆኖ ጋታው አንዱ ጭንቀት አንዱ መልእክት ህይወት ነው። ያ በጣም የሚያምር ሴታፕ ነው። ምክንያቱም በአይን ራሱ እንደዚህ ስታየው ቦታው ላይ ያለው ነገር ሪል ይመስላል። በቃ የእውነት ኤዲት በአይን ኤዲት የተደረገ ምናምን በቃ ሌላ ኮሪደር በለው በቃ በጣም ነው የሚያምረው ያምራል በጣም እና እንዳልኩ ብዙ ደብለቅልቅ ያለ ስሜት ፈጥሮብኛል። ለኔ ትንሽ አዲስ ነው እንደዚህ አይነት በጣም ያምር ነበር። ጸደይ ነው በጣም ወድጄዋለሁ። ምንም ልል አልችልም። ከጠበቁ በላይ ነው የሆነ ኢማጂን ማድረገው ነገር ነበርና በቃ ስመጣ እዚህ በቃ ቁጭ አርጎ አሁን ብሎኝ አሁን ሌላ ነገር ሌላ ዓለም ነው ያሳየኝና
እጅግ በጣም ደስተኛ ነኝ በሱ። ከፈጠረው ዝርጉ መሬት ከብዶኛል ብሎ ከኛው ላይ ሸሽ ዜማ ነበር ሞልቶ ላይ ሞላ አፈር ማይረጥኛል ዝምታ ይሻላል ዝምታ ይሻላል